ምላሴ ጸጸት ላይ ገባ። ትቻት በመሄዴ ነው። ከጎኗ ምንድነው የሚያምንሽ? ምንድነው ብዬ ባለመጠየቄ ነው ይሄ ጉድ የደረሰባት። ሰላምዬ ትልቅ አደጋ ውስጥ ገባች። በጣም ደሟ በመፍሰሱ የተነሳ ውጭ ሄዳ እንድትታከም ታዘዘች። ሰላም ሰላም የቻናል ቤተሰቦች ይህንን ቻናል ሰብስክራይብ በማድረግ እንዲያሳድጉ በትህትና ጠይቃለሁ። እንግዲህ ሰላም ወደ ውጭ ሄዳ እንድትታከም የተደረገችው የተለያዩ ደምና ስጋዋ እየተቆረጠ ስለሄደ ውጭ ሄዳ እንድትታከም ታዘዘች። ምላሴ በጣም አዘነ። እህቴ ውስጧን አልተረዳኋትም። ለዛም ነው እዚህ ድረስ ልታደርግ የገባችው አለ። ራሷን ለማጥፋት እንደሞከረች ነው የተነገረው እንጂ አርግዛ እንደሆነ እርግዝና እንደሆነና በእርግዝና ምክንያት የጠጣችው መድኃኒት እንደሆነ በፍጹም አያውቅም። ራሷን ለማጥፋት አድርጌ ነው ብላ ነው የተናገረችው። ሀንዬ እውነቱን ንገሪኝ፣ ምንድነው የተፈጠረው አላት ምላሴ። እናቷም እንደዚሁ ምንድነው የተፈጠረው? አንቺ ውስጥ እንደደረስሽላት አውቃለሁ። ስለዚህ ምን እንደተፈጠረና ሰላም ምን እንደሆነች ልትነግሪኝ ትችያለሽ አለቻት። ምንም የማውቀው ነገር የለኝም አለች። ሽንት ቤት ብቻ ራሷን ስታ ነው ያገኘኋት ስትል ሰላም እንደምንም ተነስታ እኔ ራሴን ለማጥፋት ሙከራ አድርጌ ነው ብላለች። እና እኔ ልጅ ራስሽን ለማጥፋት እንደዚህ ሙከራ ያደረግሽው በምን ምክንያት ነው ብላ በጣም ተበሳጨች። ዶክተሩ በጣም ትልቅ ችግር ውስጥ ናት ያለችው። ስለዚህ እንክብካቤ ያስፈልጋታል። ውጭ ከቻላችሁ ውጭ ሄዳ እንድትታከም አድርጉ። ብዙ ጥያቄዎችንም አጠይቋት። እንክብካቤ ያስፈልጋታል። በጣም ከባድ ውስጥ ስላለች እንክብካቤ በጣም ያስፈልጋታል። ስለዚህ ማናቸውም ምንም ጥያቄ ወይም ምንም አይነት ነገር ታደረጋችኋት ለህይወቷ ከባድ ነው ስላስጠነቀቋት በቃ ዶክተሩ ያለንን አልረሳሽ እንዴ አላት ምላሴ። አረ ልጄ እንዴት እረሳለሁኝ ብላ አለችው። 11 ሰዓት ላይ ጠብቁ፣ 11 ሰዓት ላይ ይለቀቃል። እንግዲህ ሰላም ተነስታ የራሷን ህይወት እስከምትጀምር ድረስ ከባድ መስዋዕት ያስፈልጋል። ምክንያቱም ትልቅ ህመም ውስጥ ስላለች ቤተሰቡ በጣም ተረብሿል። እንግዲህ ሀናም በጣም ተጨንቃለች ማለት ነው። እንግዲህ ሰብስክራይብ በማድረግ ቤተሰብ